የመጨረሻ የፍቅሬ ጥግነ የመጨረሻ የእርካታዬ ጥግነ የመጨረሻ የረሃቤ ጥግነ የመጨረሻ የናፍቆቴ ጥግነ የመጨረሻ የፍቅሬ ጥግነ የመጨረሻ የናፍቆቴ ጥግነ የመጨረሻ የረሃቤ ጥግነ የመጨረሻ የእርካታዬ ጥግነ ምን አለ ካንተ በላይ ምጓጓል እዚች ምድር ላይ ምን አለ ካንተ በላይ መሳሳል እዚች ምድር ላይ ምን አለ ካንተ በላይ መሳሳል እዚች ምድር ላይ ምን አለ ካንተ በላይ መሳሳል በዚች ምድር ላይ የመጨረሻ የፍቅሬ ጥግነ የመጨረሻ የረሃቤ ጥግነ የመጨረሻ የናፍቆቴ ጥግነ የመጨረሻ የእርካታዬ ጥግነ ምን አለ በሉት እስኪ ምን አለ ካንተ በላይ መሳሳል እዚች ምድር ላይ ምን አለ ካንተ በላይ መጓጓል ብዙ የሚያሳሳ ነገር አለ ግን ካንተ አይበልጥም ምን አለ ካንተ በላይ መጓጓል እዚች ምድር መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ አጽናኜ መንፈስ ቅዱስ መንፈስ ቅዱስ ወዳጄ መንፈስ ቅዱስ መንፈስ ቅዱስ አጽናኜ መንፈስ ቅዱስ መንፈስ ቅዱስ ወዳጄ አንተ ማለት ሕይወቴን አንተ ማለት አንተ ማለት ረፍቴን አንተ ማለት አንተ ማለት ሰላሜን አንተ ማለት አንተ ማለት ደስታዬን አንተ ማለት አንተ ማለት ሕይወቴን አንተ ማለት አንተ ማለት ሞገሴን አንተ ማለት አንተ ማለት በረከቴን አንተ ማለት አንተ ማለት ደስታዬን አንተ ማለት የመጨረሻ የፍቅሬ ጥግነ የመጨረሻ የናፍቆቴ ጥግነ የመጨረሻ የረሃቤ ጥግነ የመጨረሻ የእርካታዬ ምን አለ ካንተ ፌላዳንያሎ ሲባሃታ ነው ካ ኢላዳኔ ምንም የለም ምን አለ ካንተ በላይ መሳሳል እዚች ምድር ላይ አቅሜ ሆንክልኝ ተባረክ ቅዱስ
ቅድስናዬ ተባረክ አፊት መታያዬ አቅም የሆነልህ ብቻ ከኔ ጋር እንደዚህ ይላል። አቅም የሆንክልኝ ሲደክም የበረታበት ሲያዝን የተጽናናበት ሲወድቅ የተነሳበት አንተነ 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 ቅድስናዬ ተባረክ አፊት መታያዬ ተባረክ 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 አቅም የሆንክልኝ አቅም የሆንክልኝ ሌላ አቅም የለንም። አፊት መታዬ አቅም የሆንክልኝ አቅም የሆንክልኝ ተባረክ ዘውድ መድመቂያ ዝናዬን ተባረክ አፊት መታዬ ተባረክ ተባረክ አቅማችን ጉልበታችን ተባረክ 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 አቅማችን ቅድስናችን በአፊት መታያ ጽድቃችን ኢየሱስ ያረገልኝ እንዴት ይረሳል አበቃ ስል ጌታ ጀምሯል ያረገልኝ እንዴት ይረሳል አበቃ ስል ጌታ ጀምሯል መካን ለተባለች ለሐና ሲደርስ የዘመናት ለቅሶ እምባዋንም ሲያብስ አልተቀደመችም ሰባት ቢወለዱ የእግዚአብሔር ይሻላል ከሺዎቹ አንዱ ሁሉም በጊዜ ውብ አድርጎ ሰርቶታል ሁሉም በጊዜ ውብ አድርጎ ሰርቶታል እንደ መሻል ቀረም ዛሬም በራኔ በርቶ ታሪኬን ለውጦታል እንደ መሻል ቀረም ዛሬም በራኔ በርቶ ታሪኬን ለውጦታል በብርሃን ብርሃንን አየሁ ታሪኬ ተለውጦ የኔ አዲስ ሆኛለሁ በብርሃን ብርሃንን አየሁ ታሪኬ ተለውጦ አዲስ እልልታ የሚችል ምስጉን ነው ለጌታ ጭብጨባ ይገባል የሚል አየየ
የዘመናት ለቅሶ እምባዋን ሲያብስ አልተቀደመችም። ሰባት ቢወለዱ የእግዚአብሔር ይሻላል ከሺው ተዋዶ መካን ለተባለች ለሐና ሲደርስ የዘመናት ለቅሶ እምባው የታበሰለት ሰው እዚህ ቤት አለ ወይ? አልተቀደመችም። ሰባት ቢወለዱ የአባትሽ ይበልጣል ከሺው ተዋዶ ሁሉም በጊዜ ውብ አድርጎ ሰርቶታል። ሁሉም በጊዜ ውብ አድርጎ የተሰራለት ብቻ ሁሉም በጊዜው ውብ አድርጎ ሰርቶታል። ሁሉም በጊዜ ውብ አድርጎ ሰርቶታል። እንደ መሻል ቀደም ዛሬም በራኔ በርቶ ታሪኬን ለውጦታል። እንደ መሻል ቀደም ዛሬም በራኔ በርቶ ታሪኬን ለውጦታል። እንደ መሻል ቀደም ዛሬም በራኔ በርቶ ታሪኬን ለውጦታል። በብርሃንና ብርሃንን አየሁ ታሪኬ ተለውጦ ታሪኬ የተለወጠለት ሰው ያ ሰው እዚህ ቤት አለ ወይ? በብርሃንና ብርሃንን አየሁ ታሪኬ ተለውጦ አዲስ እስኪ እንድገመው ከኔ ጋር እንደዚህ ይላል። መካን ለተባለች ለሐና ሲደርስ እምባዋን ሲያብስ አልተቀደመችም። ሰባት ቢወለዱ እግዚአብሔር ይሻላል። ወይ 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 የትላንት ምሽቴ የምስጋና ነው በል የዘገየው መልሴ በውበት ተገለጠ። የሌሊት ለቅሶዬ ሳቄን አመጣልኝ በአንተ ጊዜ ሲሆን ሕይወት ያጌጠልኝ። የትላንት ምሽቴ የምስጋና ነው የዘገየው መልሴ በውበት ተገለጠ። የሌሊት ለቅሶዬ ሳቄን አመጣልኝ በአንተ ጊዜ ሲሆን ሕይወት ያጌጠልኝ። አይሆንም ስል ሆነ አይነጋም ስል ነጋ አልሰልቅም ስል ዘለቅ በብዙ በረታው በእጄ ስለ አይሆንም ስል ሆነ አይነጋም ስል ነጋ አልሰልቅም ስል ዘለቅ በብዙ በረታው ፈጥነህ ብትመጣ ብትገኝ በቤቴ መቼ ያልፍ ነበር ይህ ሁሉ በሕይወቴ። እንዲህ ያለውን ስንፍና ከቤት ያላወጣም ሟቹን ለማስነሳት እጆች አያጥሩም። ድንጋይን አንከባለህ ግንዛትን ፈትሁን አሳካታት ዳግም ማመላለስ ፈቃድ ከሆነ ሰው ሁሉ አልቅሶ ሲያበቃ ከጀመር ይሁንልኝ ላለው ጌታ ሁሉ እንደ ፍቃድ አይሆንም ስልሆን አንሰርቅም ስንሰለፍ በብዙ በረታው በእጅህ ስለት አይሆንም ስልሆን አይነጋም ስልነጋ አንሰርቅም ስንሰለፍ በብዙ በረታው በእጅህ ፈጥነህ ብትመጣ ብትገኝ በቤቴ መቼ ያልፍ ነበር ይህ ሁሉ በሕይወቴ። እንዲህ ያለውን ስንፍና ካፌ አላወጣም ሟቹን ለማስነሳት እጆችህ አያጥሩ። ድንጋይን አንከባለህ ግንዛትን ፈትተህ ዳግም ማመላለስ ዳግም ማክበር ፈቃድ ከሆነ ሰው ሁሉን አልቅሶ ሲያበቃ ከጀመር ይሁንልኝ ላለው የኔ ጌታ ሁሉ እንደ ፈቃድ አይሆንም ስልሆን አይነጋም ስልነጋ አንሰርቅም ስንዘለቅ በብዙ በረታው በእጅህ ስለት
ለሐና ሲደርስ የዘመናት ለቅሶ እምባዋንም ሲያብስ አልተቀደመችም። 7 ቢወለዱ እግዚአብሔር ይሻላል ከሺዎቹ አንዱ። እንደ መሻል ቀረም ዛሬም ብርሃኔ በርቶ ታሪኬን ለውጦታል። እንደ መሻል ቀረም ዛሬም ብርሃኔ በርቶ ታሪኬን ለውጦታል። በብርሃን ብርሃንን አየሁ ታሪኬ ተለውጦ አዲስ ሆኛል። በድል የዘጋሃቸው የሕይወት ምዕራፎቼ አንተን ያስታውሱኛል። የተዋጁት ቀኖቼ በድል የዘጋሃቸው የሕይወት ምዕራፎቼ አንተን አባትነትን ያስታውሱኛል። የተዋቡት ቀኖቼ በሰው ልጆች ሁሉ ፊት ያደርግልኝ ታምሬ እርሱ ራሱ ይናገር ስላንተ ይመስክር። ስለዚህ እንደዚህ እንበለው፣ አረ ለእግዚአብሔር ችግር ምንድነው? በጣም ቀላል ነው፣ በጣም ቀላል፣ በጣም ቀላል። አረ ለአባትሽ ፈውስ ምንድነው? በጣም ቀላል ነው፣ በጣም ቀላል፣ በጣም ቀላል። ቀላል ነው፣ 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 ቀላል ነው። አረ 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 ለእግዚአብሔር ችግር ምንድነው? በጣም ቀላል ነው፣ በጣም ቀላል፣ በጣም ቀላል። አረ ለአባቴ ፈውስ ምንድነው? በጣም ቀላል ነው፣ ቀላል ነው፣ ቀላል ነው፣ ቀላል አታካታላባታላ ቀላል ነው፣ ቀላል ነው፣ ቀላል ነው፣ ቀላል ነው። አረ ለእግዚአብሔር አረ ለእግዚአብሔር ችግር ምንድነው? በጣም ቀላል ነው፣ በጣም ቀላል፣ በጣም 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 በጣም። አረ ለአምላኬ ፈውስ ምንድነው? በጣም ቀላል ነው፣ በጣም ቀላል፣ ቀላል ቢል ከኔ ጋር ቀላል ነው፣ ቀላል ነው። አዎ አዎ ቀላል ነው፣ ቀላል ነው፣ ቀላል ነው፣ ቀላል ነው። አቤት አረ ለአምላኬ ችግር ምንድነው? በጣም ቀላል ነው፣ በጣም ቀላል። አረ ለአምላኬ ፈውስ ምንድነው? በጣም ቀላል ነው። ቀላል ነው፣ ቀላል ነው፣ ቀላል ነው፣ ቀላል ነው፣ ቀላል ነው፣ ቀላል ቀላል ነው፣ ቀላል ነው። አዎ በመንፈሱ ሲሆን የያዝኩት ጥያቄ ከቤት ያጣሁት ፈልጌ አስፈልጌ የፊቱ ፈገግታ መልኩን ሲያሳየኝ እንኳን ልጠይቀው ራሴን ሳትኩኝ። ለካ ያስረሳል ችግር መከራ ዝም ብሎ መኖር ለካ መኖሬ ሳስበው
ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን የምትችሉ መሆኑን እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን። በጌታ የተወደዳችሁ ውድ የጄፒኤስ ቴሌቪዥን ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ በምስክርነታችሁ እንሰማለን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁን መስራት እንዲሁም በእግዚአብሔር ሰው በነቢይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በመናስቀምጠው ምንም አካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል የእግዚአብሔር ሰው ነቢይ ሄኖክ በተቀበሉት ምሪት ከካሜራና ከቤተክርስቲያን ቅጥር ግቢ ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ሄኖክን በግል ለማግኘት እንዲሁም ጸጋ ለመካፈል ስክሪኑ ላይ በሚመለከቷቸው ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። ይሁን አለ ሆነ። ጄፒኤስ ቲቪ ወርልድ ዋይድ